በሙሉ እጆቻችሁን ከፍ በማድረግ ከዚህ ጸሎት ጋር ኮኔክት አድርጉ። እግዚአብሔር ጉብኝትን በህይወታችሁ ላይ ያመጣል። እግዚአብሔር ጉብኝትን በህይወታችሁ ላይ ያመጣል። ያልተጠበቁ መልካም ነገሮችን ወደ ህይወታችሁ ይዞ ይመጣል። የታሰራችሁበትን የትኛውንም እስራት ይፈታዋል። ለቅሷችሁን ለምስክርነት ይቀይረዋል። ለምስክርነት ይቀይረዋል። ወደ አደባባይ ይዟችሁ ይወጣል። ወደ አደባባይ ይዟችሁ ይወጣል። ወደ አደባባይ ይዟችሁ ይወጣል። የምታፍሩበትን ነገር፣ ሀፍረት የተሰማችሁን ነገር ከህይወታችሁ ላይ ያስወግዷል። የተበላሸ የምትሉትን ታሪክ በሙሉ ከዚህ ሰዓት ጀምሮ በኃይል ያስተካክሏል። በኃይል አምላኬ ያስተካክሏል። በኃይል አምላኬ ስፍራ ያስይዘዋል። በኃይል ጉብኝት ይሆናል። መለኮታዊ ጉብኝት ይሆናል። ጥያቄዎቻችሁ ለምስክርነት ይቀየራሉ። እጆቻችሁን ከፍ አድርጉና ከኔ ጋር ተስማምታችሁ ጸልዩ። ለብሬዲያ ኮሳቲክ ለሃርዳም ባሲያኮ ጄለ ብሬዴጌሌ ቦሳሊክ ራዲያና ሞሳቲክ ለሃርዳ ባሲያካሲ አባት እግዚአብሔር ሆይ፣ አባት እግዚአብሔር ሆይ ዛሬ በልጆች ህይወት ላይ ጣልቃ እንድትገባ እንባቸውን እንድታብስ ጸልያለሁ። አባት ሆይ በጌታ በኢየሱስ ስም ያስለቀሳቸውን ታሪክ እንድትቀይረው ጸልያለሁ። በእምነት በመስማማት ከኔ ጋር አብራችሁ ጸልያለሁ። መልካም ነገር ወደ ህይወታቸው በኢየሱስ ስም ኃይል እንዲመጣ ጸልያለሁ። ጉብኝት ወደ ህይወታቸው በኢየሱስ ስም ኃይል እንዲመጣ ጸልያለሁ። ህይወታቸው እንድትባርከው፣ ህይወታቸው እንድታቃናው ጸልያለሁ። ህይወታቸው በመልካም ነገር እንድትጎበኘው ጸልያለሁ። እንባቸው እንድታብሰው ጸልያለሁ። በጌታ በኢየሱስ ስም ኃይል እንባቸው እንዲታበስ ጸልያለሁ። ከዚህ ጸሎት ጋር በመስማማት የሚጸልዩ በሙሉ በሚቀጥሉት ጊዜያታት በጌታ እንባቸው ይታበስ። በኢየሱስ ስም ኃይል እንባቸው ይታበስ። በኢየሱስ ስም ኃይል እንባቸው ይታበስ። በኢየሱስ ስም ኃይል ሁሉም ነገር ለነሱ ለመልካም ይቀየር። ሁሉም ነገር ለነሱ ለበጎ ይቀየር። በጌታ በኢየሱስ ስም ኃይል የጥፋት እጆች ከህይወታቸው ላይ ይቆረጡ። የጥፋት እጆች ከህይወታቸው ላይ በኢየሱስ ስም ኃይል ይነቀል። ህይወታቸውን በመልካም ነገር ባርከው። ህይወታቸውን በመልካም ነገር አጥግበው። ህይወታቸውን በመልካም ነገር ሙላው። ላብራዲያ ኮሳቲክ ለሃርዳምባሲያዴ ካሊ ፕሮኮሳታ ካያዴ ጄሌ ብሬዴ ጌዴሌ ቦስ ፕሮኮሳሊክ ራዲያና ሞሳንታይ ጋሊ ብሮዶ ሳሊክ ራዲያ ኮሳታይ ጄሌ ብሬዴ ጌዴሌ ቦስ ራኮሳሊክ ራዳና ማንቴሬ ቦሳዳይ ጄሌ ብሬዲያ ኮሳታ ካታያ ባሴ የጨለማ እጆች ከህይወታቸው ላይ ይቆረጡ። የጨለማ እጆች ከህይወታቸው ላይ በኢየሱስ ስም ኃይል ይቆረጡ። የጨለማ እጆች በኢየሱስ ስም ኃይል ከህይወታቸው ላይ ይቆረጡ። ከህይወታቸው ላይ ይቆረጡ። ከህይወታቸው ላይ በኢየሱስ ስም ኃይል ይቆረጡ። ህይወታቸውን በመልካም ነገር ሙላው። ህይወታቸውን በመልካም ነገር ሙላው። ህይወታቸውን በኢየሱስ ስም ኃይል በመልካም ነገር ሙላው። ህይወታቸውን በኢየሱስ ስም ኃይል በመልካም ነገር ሙላው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለብዙ ሰው እንዲደርስ ይህንን ፕላትፎርም ሼር አድርጉት። ለጓደኞቻችሁ፣ ለወዳጆች ሁሉ ሼር አድርጉት። ለቤተሰቦቻችሁ በሙሉ ሼር አድርጉት። ይህንን ፕላትፎርም ሼር አድርጉት። ብዙዎች እንዲጠቀሙ፣ ብዙዎች እንዲባረኩበት፣ ብዙዎች ነፃ እንዲወጡበት፣ ብዙዎች እንዲፈወሱበት ለብዙዎች ሼር አድርጉ። ለብዙዎች ሼር አድርጉ። ጌታ ዛሬ በኃይል ድንቅ ጊዜ ይሰጠናል። በኃይል መልካም ጊዜ ይሰጠናል። በኃይል መልካም ጊዜ ይሰጠናል። በኃይል ህይወታችሁን ይጎበኘዋል። በኃይል ህይወታችሁን ያስተካክለዋል። በኃይል እንባችሁን ያብሰዋል። የእግዚአብሔር ኃይል በህይወታችሁ ላይ ጣልቃ ይገባል። የእግዚአብሔር ኃይል በነገሮቻችሁ ላይ ጣልቃ ይገባል። የእግዚአብሔር ኃይል በትዳራችሁ ላይ ጣልቃ ይገባል። የእግዚአብሔር ኃይል በፋይናንሻል ነገራችሁ ላይ ጣልቃ ይገባል። የእግዚአብሔር ኃይል በቤተሰቦቻችሁ ህይወት ላይ ጣልቃ ይገባል። ጣልቃ ይገባል። ጣልቃ ይገባል። ጣልቃ ይገባል። ጣልቃ ይገባል። ጣልቃ ይገባል። የእግዚአብሔርን ጣልቃ ገብነት የምትፈልጉ፣ የእግዚአብሔርን ጣልቃ ገብነት በህይወታችሁ ላይ እንዲፈጠር እንዲሆን የምትፈልጉ በሙሉ ከኔ ጋር ተስማምታችሁ ጸልዩ። እግዚአብሔር ሆይ በጤናዬ ላይ ጣልቃ ግባ፣ በፋይናንሴ ላይ ጣልቃ ግባ፣ በትዳሬ ላይ ጣልቃ ግባ፣ በስራዬ ላይ ጣልቃ ግባ፣ በልጆቼ ህይወት ላይ ጣልቃ ግባ፣ በነገሮቼ ላይ ጣልቃ ግባ ብሉት።
መንፈስ ቅዱስን ጣልቃ ግባ በሉት። ጣልቃ ግባ፣ ጣልቃ ግባ፣ ጣልቃ ግባ በሉት። ጣልቃ ግባ። በመስማማት በእምነት ጸልዩ። ድምጻችሁን ከፍ አድርጋችሁ በመስማማት በእምነት ጸልዩ። በእኔ ጉዳይ ላይ ጣልቃ ግባ በሉት። እግዚአብሔር በእናንተ ህይወት ጉዳዮች፣ በእናንተ ነገሮች ሁሉ ላይ በኃይል ጣልቃ ይገባል። በኃይል ጣልቃ ይገባል። በኃይል ጣልቃ ይገባል። መልካም ምስክርነት ይሰጣችኋል። መልካም ምስክርነት አምላኬ ይሰጣችኋል። መልካም ምስክርነት ይሰጣችኋል። መልካም ምስክርነት ይሰጣችኋል። መልካም ምስክርነት አምላኬ ይሰጣችኋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ መንፈሳዊ ነገራችሁን ሊያሳድግ የሚችል መንፈሳዊ ነገራችሁን ሊጠቅም የሚችል በመንፈሳዊ ነገር ከፍ እንድትሉ በመንፈሳዊ ነገር እንድትበረቱ ሊያደርጋችሁ የሚችልን አንድ መንፈሳዊ ሚስጥር ከእግዚአብሔር ቃል አስተምራችኋለሁ። ህይወታችሁ በመንፈሳዊ ነገር እንዲለወጥ፣ ህይወታችሁ በመንፈሳዊ ነገር እንዲያድግ፣ በመንፈሳዊ ነገር እንድትበረቱ። ምክንያቱም ብዙ ሰዎች በጣም መንፈሳዊ መሆን ይፈልጋሉ። ፍላጎቱ አላቸው። የመጸለይ ፍላጎቱ አላቸው። ጾም ጸሎት የመያዝ ፍላጎቱ አላቸው። የእግዚአብሔርን ቃል በየቀኑ የማንበብ ፍላጎት አላቸው። ግን ፍላጎታቸውና የሚኖሩት ላይፍ ደግሞ አልጣጣም ብሎ ያስቸግራቸዋል። መንፈሳዊ ለመሆን ፍላጎቱ አለ፣ ነገር ግን መንፈሳዊ ሆነው ደግሞ ራሳቸውን አያገኙትም። እና ዛሬ የማስተምረው ትምህርት እንዴት በመንፈሳዊ ነገር ልትበረቱ እንደምትችሉ ነው ከእግዚአብሔር ቃል የማስተምራችሁ። ክብር ለኢየሱስ ይሁን። ከእግዚአብሔር ቃል አንድ ስፍራ አነብላችኋለሁ። እንደዚህ ይላል። የኤፌሶን መጽሐፍ ምዕራፍ 3 ከቁጥር 14 ጀምሮ አነበዋለሁ። እንደዚህ ይላል። በዚህ ምክንያት በአብ ፊት እንበረከካለሁ። ጳውሎስ የተናገረ ነው። በአብ ፊት የምንበረከከው በዚህ ምክንያት ነው እያላቸው ነው። በአብ ፊት የምንበረከክበት ምክንያት ይሄ ነው እያላቸው ነው። በዚህ ምክንያት በአብ ፊት እንበረከካለሁ። አሁን ጳውሎስ የጸሎቱን ምክንያት እየነገራቸው፣ የምጸልይበት ምክንያት፣ በአብ ፊት የምንበረከክበት ምክንያት ይሄ ነው እያላቸው፣ ከእርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል። በሰማይና በምድር ያለ ቤተሰብ ወይም የድሮ ትርጉም አባትነት ይላል። በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል ወይም አባትነት ሁሉ ስያሜ ያገኛል። ማን? ከእርሱም በውስጥ ሰውነታችሁ እንድጠነክሩ ከክብሩ ባለጠግነት በመንፈስ በኩል ኃይል ሊሰጣችሁ ጸልያለሁ። ይህም በእምነት ክርስቶስ በልባችሁ እንዲያድር ነው። ጳውሎስ በዚህ ምክንያት በአብ ፊት እንበረከካለሁ ብሎ የሚንበረከክበትን ምክንያት ሲነግራቸው እንደዚህ አለ። ስለዚህ በዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ፣ ከአብ ፊት እንበረከካለሁ። የምጸልይበት የምንበረከክበት ምክንያት ይሄ ነው። የምንበረከክበት ምክንያት ይሄ ነው እያላቸው ነው። የሚጸልይበትን ምክንያት ጳውሎስ እየነገራቸውና የምጸልይበት ምክንያት ይሄ ነው አላቸው። ከዛስ የጸሎትን ምክንያት አሁን እየነገራችሁ በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክሩ። ዙሙን ስክሪን ላይ እናመጣዋለን። በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክሩ። በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይሰጣችሁ ዘንድ እያለ ይናገራል። ጳውሎስ በአብ ፊት የሚንበረከክበትን ምክንያት ለኤፌሶን ሰዎች ይነገራቸው። የኤፌሶን አማኞች አላቸው አንድ ነገር እንዲገባችሁ ፈልጋለሁ። አይታችሁት ከሆነ ኤፌሶን መጽሐፍ በሰማይ ስፍራ ስለመቀመጥ ያወራቸዋል። እንዴት በሰማይ ስፍራ እንደተቀመጡ እግዚአብሔር ከዘመን ዘመናት በፊት እንዴት በልጁ በኩል እንደመረጣቸው፣ ስለመመረጥ፣ ከክርስቶስ ጋር ስለመነሳት፣ ከክርስቶስ ኢየሱስ ጋር ስላለ ህብረት፣ አንድነት፣ ይሄን ሁሉ ያወራቸዋል። ከዛ ምዕራፍ 3 ጋር ይመጣና ሰዎቹ ከባድ የሆነ መንፈሳዊ ውጊያ ስላለባቸው እንደዚህ አላቸው። አሁን ምጸልይላችሁ አላቸው። ምጸልይበት ምክንያት አላቸው በውስጥ ሰውነታችሁ እንድጠነክሩ። ያ ማለት የውስጥ ሰውነታችሁ መንፈሳችሁ ስትሮንግ እንዲሆን ነው። መንፈሳችሁ ደካማ እንዳይሆን እጸልይላችኋለሁ። መንፈሳችሁ ብርቱ እንዲሆን እጸልያለሁ። የጋለ እንዲሆን እጸልያለሁ። ለመንፈሳዊ ነገር የነቃ እንዲሆን እጸልያለሁ። ምናችሁ ሲባል መንፈሳችሁ የጋለ መንፈስ እንዲኖራችሁ እጸልያለሁ።
ብርቱ የሆነ መንፈስ እንዲኖራችሁ ጸልያልና የጸሎትን ምክንያት ሲናገር በውስጥ ሰውነታችሁ ኢንሳይድ እነሱ ነው ያወራል። የውስጥ ሰውነታችሁ ማለት መንፈሳችሁ በመንፈሱ በኩል እንድጠነክሩ ጸልያለሁ። የጳውሎስ ለኤፌሶን ቤተክርስቲያን ያለው ጸሎት ምንድነው ሲባል የምጸልይላችሁ ለአንድ ምክንያት ነው። በውስጥ ሰውነታችሁ እንድጠነክሩ ነው የሚጸልይላቸው። ብዙ ጊዜ በውስጥ ሰውነታቸው ያልጠነከሩ ሰዎችን በምን እንደምታውቋቸው ልንገራችሁ። ከዛ እስቀጣይ ሲናገር እንደዚህ ይላል፣ ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው ይላል። በውስጥ ሰውነታቸው የጠነከሩ ሰዎች፣ በውስጥ ሰውነታቸው ጠንካራ የሆኑ ሰዎች ቀጣይ ክርስቶስ በእምነት በልባችሁ እንዲያድር ነው ይላቸዋል። በውስጥ ሰውነቱ ያልጠነከረ ሰው ምሳሌ ክርስቶስ ኢየሱስ በውስጥ ያለ ብዬ ስናገር የምናገርበት ምክንያት በምንድነው ስል በእምነት ነው ክርስቶስ ኢየሱስ በውስጤ እንዳለ ያወቁት። ይሄን አምናለሁ። ክርስቶስ ኢየሱስ በውስጤ እንዳደረ በውስጤ እንዳለ በእምነት ይሄንን አምናለሁ። በውስጥ ሰውነታቸው ያልጠነከሩ ሰዎች ክርስቶስ ኢየሱስ በእነሱ ውስጥ እንዳለ እንኳን መጠራጠር ይጀምራሉ። በውስጥ ሰውነታቸው የጠነከሩና በውስጥ ሰውነታቸው ብርቱ የሆኑ ሰዎች ናቸው በፋይናንሻል ችግር ውስጥ ሲያልፉ እግዚአብሔር እየታለ አይሉ ቢኮዝ በውስጣቸው እንዳለ እርግጠኛ ናቸው። በውስጥ ሰውነታቸው ያልጠነከሩ ሰዎች መገለጫቸው ምንድነው? እያንዳንዱ በህይወታቸው ላይ የሚፈጠሩ ችግሮች እግዚአብሔር እኔ ጋር ባይኖር ነው ብለው እንዲያስቡ ይሆናሉ። ምሳሌ እኔ እዚህ ቤት ውስጥ ቁጭ ብያለሁ። ልጄ መኝታ ክላስ ውስጥ አለ። ኪችን ብሄድ እና እሱ እዚህ ቢመጣ ዳዴት አለ ብሎ ይጠይቃል። ቢኮዝ በአእምሮም በሰውነቱም ስትሮንግ ስላልሆነ ጥቂት በአንድ ሜትር ርቀት ውስጥ እናንተ ከሌላችሁ በሱ እይታ ውስጥ ከሌላችሁ ያላችሁ መስሎ አይሰማውም። በውስጥ ሰውነታችሁ ያልጠነከሩና የደከሙ ሰዎች የቤት ኪራይ ሲደርስ እግዚአብሔር ሆይ አንተማ ብትኖር ኖሮ እንደዚህ ይፈጠርልኝ ነበር፣ አንተማ አንተም ብትኖር ነው የሚፈጠሩ ችግሮች ህልውናውን ያስክዷቸዋል። ህልውናውን ያስኪዳቸዋል። ህልውናውን ያስክዳቸዋል። በውስጥ ሰውነታችሁ በኃይል ስትጠነክሩ ትልቁ ጥቅሙ ምንድነው ካላችሁ፣ በውስጥ ሰውነታቸው ጠንካራ የሆኑ ሰዎች ክርስቶስ ኢየሱስ በምንም አይነት ሁኔታ ውስጥ ከነሱ ጋር እንዳለ እርግጠኞች ናቸው። በማጣት ውስጥ አብሮኛል ይሏቸዋል። በማግኘት ውስጥ አብሮኛል፣ በሞት መካከል ብሄድ አብሮኛል፣ ብነሳ አብሮኛል። በየትኛውም አይነት የህይወት ምልልስ ውስጥና አካሄድ ውስጥ ክርስቶስ ኢየሱስ አብሯቸው እንዳለ እርግጠኛ ናቸው። ለምን ሲባል በውስጥ ሰውነታቸው ጠንካራ ናቸው። በኤፌሶን ውስጥ ጳውሎስ ያየው ትልቁ ክፍተት ምንድነው? በውስጥ ሰውነታቸው ጠንካራ ስላልሆኑ መንፈስ ቅዱስ የነሱን የውስጥ ሰውነት እንዲያጠነክረው ይጸልይላቸዋል። በመንፈሳዊ ነገር ብርቱ እንዲሆኑ፣ መንፈሳቸው ብርቱ እንዲሆን፣ ይሄ ቻርጅ ያደረገ ስፒሪት እንዲኖራቸው፣ የጋለ መንፈስ፣ የተነቃቃ መንፈስ፣ ለመንፈሳዊ ነገር ሴንሲቲቭ የሆነ መንፈስ እንዲኖራቸው ይጸልያል። እና የምጸልይበት ምክንያት ይሄ ነው አላቸው። ክብር ለኢየሱስ ይሁን። ዛሬም በዚህ ምሽት በዓለም ዙሪያ ይሄንን ላይቭ የምታዩን ሰዎች በሙሉ የምጸልይላችሁ ጸሎት አንድ ነው። መንፈስ ቅዱስ በውስጥ ሰውነታችሁ እንዲያጠነክራችሁ ጸልያለሁ። በውስጥ ሰውነታችሁ ጠንካራ ስትሆኑ ማግኘትና ማጣት ህልውናውን አያስኪዳችሁም። ልክ በበሽታ ታማችሁ ስትወርቁ እግዚአብሔር አብሮኝ ቢኖር ኖሮ አትሉም። እግዚአብሔር አብሯችሁ እንዳለ ጠንካራ ትሆናላችሁ። ለምን? በውስጥ ሰውነታችሁ ጠንካራ ናችሁ። የሚፈጠሩ የውስጥ ሰውነታቸው ጠንካራ ያልሆኑ ሰዎች ናቸው ህልውና እንኳን ክርስቶስ በልባቸው እንዳደረ እንኳን መጠራጠር ይጀምራሉ ከሚፈጠርባቸው ሁኔታዎች ተነስተው። ጳውሎስ ለኤፌሶን ሰዎች ይጸልይላቸው ያለው አንድ ነገር ነው። በውስጥ ሰውነታችሁ በኃይል እንድጠነክሩ። የጸሎት ርዕስ አንድ ነው። በውስጥ ሰውነታችሁ በኃይል እንድጠነክሩ። ክብር ለኢየሱስ ይሁን። በውስጥ ሰውነታችሁ በጣም በኃይል እንድጠነክሩ ከሚረዷቸው ነገሮች መካከል አንደኛው ጸሎት ነው። ጳውሎስ ጸሎት ስለሚረዳቸው ነው የጸለየላቸው። ከመንፈስ ቅዱስ ጋር ያላችሁ ህብረት የውስጥ ሰውነታችሁን ያጠነክረዋል። ከመንፈስ ቅዱስ ጋር ያላችሁ ምልልስ፣ ከመንፈስ ቅዱስ ጋር ያላችሁ መነካካት፣ ከመንፈስ ቅዱስ ጋር ያላችሁ ብረት እሱ የውስጥ ሰውነታችሁን ያጠነክረዋል።
ከጌታ ጋር በጣም ህብረት ባደረጋችሁ ቁጥር ከጌታ ጋር በጸሎት ከጌታ ጋር በቃሉ ከመንፈስ ቅዱስ ጋር በሁሉም አይነት መንገድ ህብረት ማድረግ የጀመራችሁ ሰዓትና ህብረት ማድረግ የቀጠላችሁ ሰዓት በህይወታችሁ ላይ ምን ይፈጠራል ሲባል የውስጥ ሰውነታችሁ ጠንካራ ይሆናል። መንፈስ ቅዱስ የውስጥ ሰውነታችሁን ያጠነክረዋል። ሁሉ ጊዜ የእናንተ የውስጥ ሰውነት የሚራበው ከሱ ጋር ያለ ንብረት ነው። የእናንተ የውስጥ ሰውነት የሚራበው ከሱ ጋር ያለን መነካካት ነው። የእናንተ የውስጥ ሰውነት የሚራበው ከሱ ጋር ያለን ኢንካውንተር ነው። የእናንተ መንፈስ የሚፈልገው ያንን ነው። ከሱ ጋር ያለን ንብረት ይፈልገው። ለዛ ነው ጳውሎስ የሱ ጸሎት እንደሚረዳቸው እርግጠኛ ስለነበር ጸልይላችኋለሁ አላቸው። ያ ማለት እነዚህም ሰዎች የኤፌሶን ሰዎች በውስጥ ሰውነታቸው እንዲጠነክሩ ጸሎት እንደሚያስፈልጋቸው እየነገራቸው መጸለይ እንዳለባቸው ከመንፈስ ቅዱስ ጋር በተማረግ እንዳለባቸው እየነገራቸው። ሁለተኛ በውስጥ ሰውነታችሁ እንድጠነክሩ የሚያደርጋችሁ ትልቁ ነገር ሁለተኛ ምን እንደሆነ ልንገራችሁ። ከእግዚአብሔር ቃል አንድ ስፍራ እንብላችኋለን። ከዛ በኋላ ለጥቂት ደቂቃዎች ይህንን ቃል አስረዳችሁና ወደ ጸሎት እናልፋለን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 እንደዚህ ይላል፣ አትሳቱ፣ መጥፎ ጓደኝነት መልካሙን ጠባይ ያበላሻል። አትሳቱ ማለት እዚህ ጋር እንዳትሸወዱ እያላቸው ነው። እዚህ ጋር እንዳትሸወዱ፣ መጥፎ ጓደኝነት መልካሙን ጠባይ ያበላሻል። እዚህ ጋር መሳት የለባችሁም። ትክክል ያልሆነ ጓደኛ ኑሯችሁ ትክክል የሆነ ህይወት ሊኖራችሁ አይችልም። በመንፈሳዊ ነገር ያልጋለ፣ በመንፈሳዊ ነገር ያልተነቃቃ፣ ቧልተኛ፣ ሐሜተኛ፣ ተሳዳቢ፣ ተራጋሚ፣ በመንፈሳዊ ነገር ብርቱ ያልሆነ ባልንጀራ ኑሯችሁ በመንፈሳዊ ነገር ግን ጠንካራ መሆን አትችሉም። አትሳቱ፣ ይሄን ማወቅ አለባችሁ እያለ ነው ጳውሎስ። አትሳቱ፣ ይሄን መረዳት አለባችሁ። መጥፎ ጓደኝነት አለ መልካሙን ጠባይ ያበላሻል። ምን ሲባል መጥፎ ጓደኝነት። ክብር ለኢየሱስ ይሁን። ሁለተኛ በመንፈሳዊ ነገር በውስጥ ሰውነታችሁ እንድጠነክሩ የሚረዳችሁ ነገር ምንድነው ካላችሁ የምትመርጧቸው ጓደኞች። ጓደኞቻችሁ በመንፈስ የተነቃቁ ናቸው ወይ? ጓደኞቻችሁ መንፈሳዊ ነገር የተራቡ ናቸው ወይ? ጓደኞቻችሁ መንፈሳዊ ነገር የገባቸውና የተረዱ ናቸው ወይ? ጓደኞቻችሁ ቤተክርስቲያን የሚወዱ፣ የእግዚአብሔርን ቃል የሚወዱ፣ መንፈሳዊ ህብረትን የሚወዱ፣ ጸሎት የሚወዱ ናቸው ወይ? መጥፎ ባልንጀራ ኑሯችሁ ጥሩ ጸባይና ጥሩ መንፈሳዊ ህይወት ሊኖራችሁ አይችልም። አይ ችግር የለውም ያው እሱ ነው የሚጠጣው እንጂ ያልጠጣም ብትሉ እንኳን ጳውሎስ ምን ብሏል? አትሳቱ። የእናንተ አለመጠጣት የእናንተ መንፈሳዊ ህይወት አያሳድገው። የጋለ በመንፈሳዊ ነገር ይጋል። ልክ እንደ ኤልሳቤጥና ልክ እንደ ማርያም ሰላምታቸውን አይታችኋል። የጌታዬ እናት ብላ ስታቅፋት ጽንሱ በማህፀኗ ዘለለ። የጌታን እናት ሰላምታ ሰምታ ማለት ነው። ሁሉ ጊዜ በመንፈሳዊ ነገር የተነቃቃ፣ ለመንፈሳዊ ነገር ቅድሚያ የሚሰጥ፣ የእግዚአብሔርን ቃል የሚወድ፣ ጸሎት የሚወድ፣ መንፈሳዊ ሰዎችን የሚወድ ጓደኛ ያላችሁ ሰዓት ሁሉ ጊዜ ውስጣችሁ ያለ ጽንስ ይዘላል። መንፈሳዊ ነገራችሁ ይነቃቃል። እግዚአብሔርን የበለጠ እንድትወዱት ያደርጋችኋል። ውስጣችሁ ለመንፈሳዊ ነገር እንዲቃጠል ይሆናል። ውስጣችሁ ያለውን እሳት ያነደዋል። ውስጣችሁ ያለውን እሳት ያነቃቋል። በመንፈሳዊ ነገር መበርታትና በውስጥ ሰውነታችሁ መጠንከርና ማደግ ከፈለጋችሁ ከጸሎት ባሻገር ሁለተኛ ማድረግ ያለባችሁ ለመንፈሳዊ ነገር የተነቃቁ ጓደኞችን መምረጥ መቻል አለባችሁ። ህብረት የምታረጓቸውን ሰዎች መምረጥ መቻል አለባችሁ። ህብረት የምታረጓቸውን ሰዎች ተሳዳቢ ሰው ጋር ሆናችሁ መንፈሳዊ መሆን አትችሉም። ይሄኛውንም ያኛውንም የሚሳደብ ሰው ጋር እያዋላችሁ መንፈሳዊ መሆን አትችሉም። ለጸሎት እንኳን የመንበርከክ አቅም ታጣላችሁ። በመንፈሳዊ ነገር ይቃለ የእግዚአብሔርን ቃል የሚያወራችሁ፣ የእግዚአብሔርን ቃል የሚወድ፣ ጸሎት የሚወድ መጥፎ ባልንጀርነት ወይም ጓደኝነት መልካሙን ጠባይ የሚያበላሽ ከሆነ መልካም ጓደኝነት ደግሞ ምንን ያስተካክላል ካላችሁ የእናንተን ካራክተር ያስተካክላል።
የእናንተን ባህሪ ያስተካክላል። ክብር ለኢየሱስ ይሁን። የእናንተን ባህሪ ያስተካክላል። የእናንተን ባህሪ ያስተካክላል። ዛሬ አምናለሁ መንፈስ ቅዱስ በኃይል ይረዳችኋል። በህይወታችሁ ውስጥ ያሉ ጓደኞቻችሁን ይዋቸው። መንፈሳዊ ነገር እንድትራቡ የሚያደርጓችሁ ናቸው ወይ? መንፈሳዊ ነገር እንድትጠሙ የሚያደርጓችሁ ናቸው ወይ? በመንፈሳዊ ነገር እንድትበረቱ የሚያደርጓችሁ ናቸው ወይ? ብዙ ጊዜ ጭንቃል ደጋግሜ ይናገራሉ። ካምፓስ ተማሪ እያለሁ ከሃይ ስኩል ጀምሮ ካምፓስ ተማሪ እያለሁ ሜቢ 2 እና 3 ጓደኛ ብዬ የምጠራቸው ልጆች ነበሩ። ከዛ ሁሉ አብሮኝ ከሚውሉ ሰዎች አብሮኝ ከሚማሩ ሰዎች ማለት 2 እና 3 አብሮኝ የሚውሉ ጓደኞች ነበሩ። እነዚህ ሰዎች ምንድን ነበር እንትናቸው ካላችሁ፣ እነዚህ ሰዎች ምን ነበር ከኔ ጋር የነበራቸው ግንኙነት ካላችሁ፣ ሌሊት እንጸልያለን፣ ቀን እንጸልያለን፣ ጾም ጸሎት እንይዛለን፣ የእግዚአብሔርን ቃል ዲስከስ እናደርጋለን። እኔ ያነበብኩትን ሼር አደርጋቸዋለሁ፣ እነሱ ያነበቡትን ሼር ያደርጉኛል። መንፈሳዊ ነገር እንዲያድግና እንዲጠነክር በውስጥ ሰውነት እንዲጠነክር የረዳኝ ነገር ምንድነው ካላችሁ፣ እነዚህ ጓደኞች ጋር የማሳልፈው ጊዜ የኔ መንፈሳዊነት ጋር የኔ የውስጥ ሰውነት ላይ ያደረገው አስተዋጽኦ አለ። በመንፈሳዊ ነገር ስትበረቱ፣ በመንፈሳዊ ነገር ስትጠነክሩ መምረጥ የምትጀምሩት ምንድነው ከተባለ ጓደኛን ነው መምረጥ የምትጀምሩት። ምን አይነት ጓደኞችን ነው እየመረጣችሁ ያላችሁት? ምን አይነት ጓደኞች ጋር ነው እያሳለፋችሁ ያላችሁት? በሰዎች በተለምዶ ምን ይላሉ? 6 በሽተኛ ወይም ታማሚ የሆኑ ጓደኞች ካሉ 7ኛው አንተ ነህ ይላሉ። የመተላለፍ አቅሙ እነሱ ጋር ያለው ነገር የመተላለፍ አቅሙ ከፍተኛ ስለሆነ ልክ እንደዛ ሁሉ 6 ፍጹም የሆነ ድህነት ውስጥ ያሉ ጓደኞች ካሉ 7ኛው አንተ ነህ። ልክ ደግሞ በተቃራኒው አስቡት። 2 በመንፈሳዊ እሳትና በመንፈሳዊ ነገር የተቀጣጠለ እሳት የተሸከመ ጓደኛ ካላችሁ ደግሞ 3ኛ እናንተ መሆናችሁ አይቀርም። ቢኮዝ ያ እሳት መዛመቱ አይቀርም። መንፈሳዊ ነገር ከቫይረስ በላይ፣ መንፈሳዊ ነገር ከወሬ በላይ፣ መንፈሳዊ ነገር ከየትኛውም ከኮቪድ-19 በላይ ተላላፊ ነገር ነው። በመንፈሳዊ ነገር የጠነከረ በመንፈሳዊ ነገር የበረታ ጓደኛ ካላችሁ እናንተ ጋር ተላልፎ አይቀርም። እናንተ ጋር ግዴታ ይተላልፋል። ወደ እናንተ ግዴታ ይዛመታል። ወደ እናንተ ግዴታ ያ ነገር ይጋባል። ወደ እናንተ ያ ነገር ይጋባል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በመንፈሳዊ ነገር መበርታት መጠንከር የምትፈልጉ ከሆነ መምረጥ ያለባችሁ ምኖቻችሁ ነው ካልተባለ ባልንጀሮቻችሁ። መንፈስ ቅዱስ ከዚህ ሰዓት ጀምሮ መንፈሳዊ ዓይኖቻችሁንና ጆሮአችሁን እንዲከፍተው ጸልያለሁ። በጌታ በኢየሱስ ስም ኃይል እንዲከፍተው ጸልያለሁ። በጌታ በኢየሱስ ስም ኃይል እንዲከፍተው ጸልያለሁ። መንፈሳዊ ዓይኖቻችሁንና ጆሮቻችሁን እንዲከፍተው ጸልያለሁ። መንፈሳዊ ዓይኖቻችሁንና ጆሮቻችሁን በኢየሱስ ስም ኃይል መንፈስ ቅዱስ እንዲከፍተው ጸልያለሁ። ዓይኖቻችሁን እንዲከፍተው መንፈስ ቅዱስ የእናንተን ነገር አሁን እንዲነካው የእናንተን ሕይወት አሁን እንዲያስተካክለው ጸልያለሁ። ዓይኖቻችሁና ጆሮቻችሁ በኢየሱስ ስም ኃይል ይከፋፈቱ። ዓይኖቻችሁና ጆሮቻችሁ በኢየሱስ ስም ኃይል አሁን ይከፋፈቱ። አሁን በጌታ በኢየሱስ ስም ኃይል በእናንተ ሕይወት ላይ ተነብያለሁ። ዓይኖቻችሁንና ጆሮቻችሁን መንፈስ ቅዱስ እንዲከፍታቸው ጸልያለሁ። በጌታ በኢየሱስ ስም ኃይል እንዲከፍታቸው ጸልያለሁ። ከዚህ ሰዓት ጀምሮ በናዝሬቱ ጌታ በኢየሱስ ስም ኃይል የእናንተ ዓይኖችና ጆሮዎች ተከፈቱ። መንፈስ ቅዱስ ወደ ጠለቀ ነገር ውስጥ እንዲያስገባችሁ፣ ወደ ጠለቀ መንፈሳዊ ነገር ውስጥ እንዲከታችሁ ጸልያለሁ። ዓይኖቻችሁንና ጆሮቻችሁን በመንፈስ ቅዱስ ኃይል አስከፍታለሁ። በመንፈስ ቅዱስ ኃይል አስከፍታለሁ። የእናንተ ዓይንና ጆሮ ከዚህ ሰዓት ጀምሮ ተከፈተ። በናዝሬቱ ጌታ በኢየሱስ ስም ኃይል ተከፈተ። በናዝሬቱ ጌታ በኢየሱስ ስም ኃይል ተከፈተ። ከዚህ ሰዓት ጀምሮ እግዚአብሔር በውስጥ ሰውነታችሁ በኃይል ያጠነክራችኋል።
በኢየሱስ ስም ኃይል በውስጥ ሰውነታችሁ በኃይልና በኃይል ያጠነክራችኋል። መንፈሳዊ ነገሮቻችሁ እንዲነቃቃ ብርቱ እንድትሆኑ ጸልያለሁ። በኢየሱስ ስም ኃይል ብርቱ እንድትሆኑ መንፈሳዊ ነገራችሁ እንዲነቃቃ ጸልያለሁ። ክብር ለኢየሱስ